ቴዲ አፍሮ ዳስ ጣል ባለ በወሩ መንግስት ኢትዮጵያውያን የሚበጃችሁን ምረጡ ሲል በመላ ኢትዮጵያ ዳስ ጥሏል። የካሳውን ልጅና የኢትዮጵያ የምርጫ ሰሞን የማይነጣጠሉ ጉዳዮች ናቸው። በተለይ የአዲስ አበባ ወጣት የማይረሳው የ97ቱ ምርጫ ላይ ቴዲ በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ በማለት የኢህአዴግን ጉሮሮ አንቆ ይዞት ነበር። የወጣቱን ልብም አሸንፎ ለተቃውሞ አነሳስቷል። ከ21 ዓመታት ቆይታ በኋላ ሰባተኛው ምርጫ ሊደርስ 2 ወር የማይሞላ እድሜ ሲቀረው አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል፣ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት እያለ በማቀንቀን ያመንነው መንግስት ወርቅ አበድረ ነው አለት ሲመልስልን እንዴት ዝም ትላላችሁ በማለት የወጣቱን ልብ ለማሞቅ ጥሯል። ቀጥሎም አዲስ አበባ አዱ ሸገሩ እንኳን ሸገሩ የሁሉ አይደሎ ይሞላው ሀገሩ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የምትል ስኒን ቋጥሮ ደጋፊዎቹን አቤት ግጥም እያሉ እንዲያደንቁት ሲገፋፋ በቴዲ የተበሳጩ አካላት ደግሞ ማን ነው መሃል የገባው ማንስ ነው ዳር የወጣው ካልክስ ሳይቀር ዳሩም የኛ ነው በማለት ስላቅም ቁጭትም አስታቅፈውታል። ወትሮም ከመንግስት ጋር ሆድና ጀርባ የሆነው የድምጻዊ ምርጫ ሲመጣ ጠብቆ መስፈኑ በብዙ ተተንትኗል። አንዳንዶች ቴዲ ምርጫ እየጠበቀ የሚለቀው የዚህን የዋህ ህዝብ ልብ ስለሚያቀው ለሽቀላ ነው እንጂ እውነት ተቆርቋሪነት ኖሮት አይደለም እያሉ ሲተቹ፣ በሌላ በኩል ደግሞ ለነፍሱ ሳይሳሳ ጨቋኝና ጨካኝ መንግስታት በሞሉባት አፍሪካ ምድር የተቃውሞ ዘፈኖችን መልቀቁ ጀግንነት ነው እየተባለ ይሞገሳል። ቴዲ አፍሮና ምርጫ የሚለውን ሐሳባችንን ስናሰፋ ጅማሬውን የምናደርገው ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ካላቸው ሰጣ ገባ ነው። የእነዚህ ሁለት ሰዎች ፍጥጫ የጀመረው በ97ቱ ምርጫ አካባቢ ነበር። ያኔ አገሪቷ ነዳለች፣ ህዝቧ እሳት ሆኗል። በተለይ የአዲስ አበባ ወጣት ታዲያ በኢህአዴጎች ዘንድ እሳት ላይ ጋዝ እንደማርከፍከፍ የተቆጠረው ያስተሰርያል የተሰኘ የቴዲ አፍሮ አልበም ልክ እንደ ሰሞንኛ ኢትዮሪካ አልበም በምርጫው ዋዜማ ሰሞን ተለቀቀ። እንደተገመተው ወጣቱ ሆ አለ፣ አዲስ አበባ ድብልቅልቋ ወጣ። ታፍኖ የነበረውን ስሜት ጃህ ያስተሰርያል ብሎ አፈነዳው። በጊዜው ቅንጅት ለአንድነትና ለዲሞክራሲ ፓርቲ በኢትዮጵያ ህዝብ ከፍተኛ ተቀባይነትን አግኝቶ የነበረ ፓርቲ ነበር። ይህ ፓርቲ በግንቦት 7 ቀን 1997 ዓ.ም በተካሄደው ምርጫ ቅንጅት ከፍተኛ ውጤት በማምጣት የአዲስ አበባን አስተዳደር አሸንፎ በተቀናቃኙ ፓርቲ በኢህአዴግ ሳይቀር ታምኖበት ነበር። ይሁን እንጂ በስልጣን ላይ የነበረው መንግስት አልበገር ባይነት ተጭበርብሮ በምርጫ አሸንፊያለሁ አለ። ከምርጫ በኋላ የተደረጉት ድርድሮች ዘልቀው ባለመሄዳቸው ከፍተኛ አለመረጋጋት ተፈጠረ። የወጣቱን ልብ አንድም ያነሳሳው ያስተሰርያል ዘፈን እንደሆነ ይገመታል። በነ ልደቱ አያሌውና በነ ብርሃኑ ነጋ ይመራ የነበረው ቅንጅት ውጤት ተጭበርብሯል፣ የኢትዮጵያ ህዝብ ድምጹን እንዲያሰማ እንፈልጋለን ብለው መግለጫ ወጡ። ይህንንም መግለጫ የሰማውና ዲሞክራሲ የተጠማው የአዲስ አበባ ወጣት ሰኔ 1 ቀን 1997 አዲስ አበባን ያጥለቀለቀ ሰልፍ ወጣ። ነገር ግን ለተቃውሞ የወጣው ወጣት በጥይት ረገፈ፣ ቆሰለ፣ አካል ጉዳተኛ ሆነ እንጂ ሐሳቡን ለመስማት የተዘጋጀ የመንግስት አካል አልነበረም። ቴዲ አፍሮ ኮርኩማ አፍሪካ በሚለው ሙዚቃው ውሃ ቢገባ በአፍሪካ መርከብ አቤት ቢል ተጓዥ ሐሳብ ለማቅረብ ይሰምጣል እንጂ ከባህር አብሮ ቀዛፊው ለሐሳብ አይሰጥም ጆሮ እንዳለው ሆነና ወደ መርከቧ የገባው ውሃ ንጹህ አይደለም ይጥራልን ብሎ አቤት ያለውን ወጣት ከመስማት ይልቅ አብሮ መስጠምን መርጦ ጆሮውን ደፈነ። በወቅቱ የተሰዉ ዜጎችንም በመላ ኢትዮጵያ አንድነት ድርጅት ወይንም መኢአድ በየዓመቱ እንደሚዘከር ከቪኦኤ ያገኘነው መረጃ ያመለክታል። በ17 መርፌ በጠቀመው ቁምጣ የምትለዋ ስኒም ብቻዋን ሀገር አመሰች። የወቅቱ ጠቅላይ ሚኒስትር መለስ ዜናዊና ድምጻዊው የጎሪጥ እንዲተያዩ ሆነ። ህወሓት የደርግን ስርዓት ለመጣል ጫካ ገብቶ ትግል የጀመረበትን የወረፈች ስንኝ ናት። በ17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው በበቀል ያምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ? ምንም እንኳን የአራት መስመር ግጥም ቢሆንም በአራቱም አቅጣጫ ሀገሪቷን ማነጋገር የቻለ ብሎም ያከራከረ ነበር። አንዳንዱ ህዝባዊ አርነት ትግራይ ህወሓት ደርግን ለመቀልበስ ያደረገው እንቅስቃሴ የሚወክለው ትግራይን ነውና ቴዲ በቀጥታ መናገር የፈለገው የትግራይን ህዝብ ነው በማለት ሲተነተን እንደዛ ነው ብለው ያመኑ ትግራዋይን ያስቆጣና ለቴዲ አፍሮ ጥላቻ እንዲያድርባቸው ያደረገ ነበር። አቶ መለስ ዜናዊና ድርጅታቸውም ለቴዲ አፍሮ ጉድጓድ እንዲቆፍሩ ሁነኛ ምክንያት የሆነው ይሄው ሙዚቃ እንደነበር ይገመታል። ምክንያቱም ቴዲ ከዛ በፊት ባወጣቸው አልበሞች ከመንግስት ጋር የሚያቃቅር መልእክት ያላቸው ሙዚቃዎች አላቀነቀነም ነበር። ነገር ግን በምርጫው ዋዜማ ይሄም በጥላቻ ይሄንን ሲወቅሰው መለየት አቃተን የሚበጀንን ሰው እያለ ዘፍኗል። ቴዲም በምርጫው ሰሞን ያወጣው ሆን ብሎ እንደሆነ ሲጠየቅ
ምርጫው ወደኔ መጣ እንጂ እኔ ወደ ምርጫው አልሄድኩም በማለት በአንዱ ቃለ ምልልሱ ላይ ጠቅሷል። ያስተሰርያል በሚለው አልበም ውስጥ ከያስተሰርያል ዘፈኑ በተጨማሪ ዳላክና ኡኡታይ የተሰኙ ትራኮች መንግስት የማይፈልጋቸው ነበሩ። በዝሆን ጸብ ሲጎዳ ሳሩ ዝም አይልም ያያል እግዜሩ የሚል ግጥሞችን ያዘለው ዳላክ የኢትዮጵያና የኤርትራን ጸብ በሁለቱ ዝሆኖች ማለትም በኢሳያስ አፈወርቂ መንግስትና በመለስ ዜናዊ ሳሩ ማለትም ህዝቡ ሲጎዳ እግዜር ዝም አይልም እያለ አቀንቅኗል። ኡኡታይ በሚለው ሙዚቃ ደግሞ ኡሳትል አፌ ዛሬ በሰዓቱ ጅብ ከሄደ ውሻ ይሆናል ጩኸቱ በማለት አልበሙን የህዝብ ድምጽ ይሆን ዘንድ ሳይረፍድ ማለቱን ጠቁሟል። በእነዚህ ሙዚቃዎቹ ደግሞ በህዝቡ ዘንድ ከፍተኛ ተቀባይነት ማግኘቱም እንቅልፍ የሚነሳ ነገር ሆኖባቸዋል። እናም ኢህአዴግ ቴዲ አፍሮ ላይ ጥርስ ነክሷል ይዋል ይደር እንጂ በቀላሉ እንደማይፋቱት ይታወቅ ነበር። በ17 መርፌ ብሎ ጀምሮ አዲስ ንጉስ ናችሁ እንጂ ለውጥ አምጮች አይደላችሁም በማለት የወቀጣቸውን አንድ ግለሰብ ኢህአዴግ ዝም ብሎ እንደማያልፍ እሙን ነበር። እንዲህ እያለ በእጅጉ ያነጋገረው አልበም ቴዲ አፍሮ ከማድረግ ባለፈ በሙዚቃና በኢትዮጵያ ህዝብ ልብ ውስጥ የተከለ ነበር። እባብ ዘለግላጋ መንታ ነው ምላሱ ቴዲ የኔ ነካ አይማርም ነፍሱ ይሉለታል አድናቂዎቹ። እንደ ንጉስም መታየት ጀመረ። ኃይሌ ገብረስላሴ እንኳን አብሮኝ ቢሮጥ እሱን አስቀድመዋለሁ አለ። ጋሽ ጥላሁን ገሰሰ ተተኬን አግኝቻለሁ በማለት መሰከረለት። በኤልያስ መልካ የተከሸነው ያስተሰርያል አልበም ዘመን ተሻጋሪና አብዮታዊ አልበም ለመሆን በቃ። ታዲያ ቴዲ አፍሮ ከ21 ዓመታት በኋላ ታሪክ ደገመ። በቀን 8 በ8ኛ ወር በ2018 ዓ.ም ከቀኑ 8 ሰዓት ላይ ኢትዮሪካ ሲል የለቀቀው አልበሙ ዳግም የኢትዮጵያን ፖለቲካ ነቅንቆ በየአቅጣጫው በሚነሱ ተቃውሞችና ድጋፎች ሀገሪቷ ተተራመሰች። ቴዲ ግን የሰራውን ሰርቶ ድምጹን አጠፋ። የኦሮምኛ ሙዚቃ ቀንቃኞቹ ዮሳን ጌታውንና ገላና ጋሮምሳ የመልስ ምት ያሉትን ዘፈን ለቀቁ። እነሱን ተከትሎ ታደለ ገመቹም ለቴዲ መልስ የምትሆን ኡቱባ የምትል ነጠላ ዜማ አስደምጧል። መንግስት ከጀመርነው ብልጽግና የማንም አዝማሪ አስደንግጦ አያስቀረንም ሲል መግለጫ ወጣ። እነ ዳንኤል ክብረት፣ ናትናኤል መኮንን፣ ጀዋር መሐመድን የመሳሰሉ የፖለቲካ ስም ያላቸው ሰዎች በተከታታይ ሐሳባቸውን አስቀመጡ። ኢትዮሪካ አልበም ይህንን ሁሉ ነውጥ ቢፈጥርም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት እያለ ዝምታውን ቢወቅስም ወጣቱ አሁንም በዝምታው እንደጸና የምርጫው ዕለት ላይ ደርሰናል። ምን ይፈጠር ይሆን የሚለውን በቀጣይ አብረን የምናይ ይሆናል። ሰብስክራይብ ያደረጋችሁ ቤተሰቦናችሁ ጠብቁን። ቸር ያቆየን።